ቲሸርቱ ደም አልነካውም በጥይት ተመታ ተባለ ጥይት አልበሳውም ቲሸርቱ በስትራይፕ ነጭ ቲሸርት በስትራይፕ ያለበት ቲሸርት ነው ሰው ጥይት ሲተኩስብሽ አጫሉን አይነት ሰው ልብሱን እስከታወልቂ ድረስ ምን አይነት ንቁ ሰው እንደነበረ የሚያውቀው ሰው ያውቃልና ከዛ በኋላ አካባቢ ነው ብዙ አልቆየሁም ለመንቀሳቀስ በመሞከርበት ሰዓት በመንግስት የጸጥታ ኃይሎች ቁጥጥር ስር ውዬ ወደ ማዕከላዊ ወሰዱኝ እኔዛን ያደርኩት ከዛ በኋላ ያለውን ነገር መናገር አልችልም ያው ማለት ማዕከላዊ ነው ያደርኩት ለምንድን ነው ይሄን አልሰማም ነበር I don't know እንግዲህ እነሱ ናቸው የሚያውቁት አንቺ ስትያዢ ለምን ለተያዝሽ የምትሰሚው ምናልባት ከዛ በኋላ በሚፈጠርልሽ እድል ሊሆን ይችላል እኔ ማቀው መያዜን ብቻ ነው የምነዳው መኪና እንዳልነዳ ከፊት ቆመው አምቡላንስ አምጥተው እኔን አምቡላንስ ውስጥ ከተው የኔን መኪና ሌላ የፖሊስ አባል ያሽከረከረ ወደ ማዕከላዊ ሄድኩት እዛ ገብቼ ጧት 12 ሰዓት ነው ኢቭን ካቴና እጄ ላይ ገብቶ ታስሬ ምናምን ነው ብረት ታስሬ ነው የሄድኩት ለዚህ መታሰር ሲባል በሴፍቲ ተይዞ መኪና ላይ ቁጭ ብዬ ምናምን አይደለም እጄ ላይ ብረት ገብቶ አምቡላንስ ውስጥ ተከትቼ ነው የሄድኩት አብሮኝ የሱ ጓደኛ ነበረ ያን ምሽት አብሮኝ የነበረ ገቢና አብሮኝ የነበረ እሱም እንደዛው በተመሳሳይ የሁለታችንም እጄ ላይ ካቴና ገብቶ ነው ማዕከላዊ ገብተን ኮሚሽነር ሐሰን ናቸው እዛ ከገባን በኋላ ከጃችን ላይ ካቴና እንዲወልቅ ያደረጉት ከዛ በኋላ ግን ያደረነው እዛው ነው እቺ አብራው አለች የተባለችዋንም ልጅ እዛው ነው ያየኋት ኖርማሊ በእነሱ ጥበቃ ስር ስለነበረች ምን እንደተወስጂ የምትችው አክሽን የለም ዛን ያደርኩት ጧት ነው የተለቀቁት ምን አይነት ስሜት ያስተናገርክ ነበር አጫሉ ተገሏል ማለት ድንጋጤው እንኳን ላንተ አካል ለተጋራችሁት ላንተ አይደለም የኔን ስሜት በሳቱ ስለማስታውሰው ስለማቀ በምን አይነት ሁኔታ እንደገና ደግሞ ታስራሃል ዛሬ ገና መስማት ነው ይሄን I don't know ኦፊሻል አርጋው ነው አላውቅም ዛሬ ነው የሰማሁት እኔ አጫሉ ተገሉ አንተ ታስረህ የነበርክበት ስሜት ምን አይነት ነው ታስታውሳለህ ማለት አንዳንድ ስሜቶችን በቃላት አትገልጻቸው ማለት ምትኖሪያቸው በቃ ዘላለማዊ ሆነው በውስጥሽ የሚኖሩ ናቸው እንጂ ተናግረሽ እንደዚህ ነበር ሲሰማኝ የነበረው ማለት ያንን ስሜት ለመግለጽ በመሞከር ራሱ ስሜቱን ማሳነስ ነው ማለት ምን አርገሽ ተናገሪያለሽ አንዳንዴ የበደልን ጥግ ስታዩ ሁሉም ነገር ዋጋ ቢስ ይሆናል አጫሉ ከመገደሉ በኋላ የተደረጉብን ነገሮች እንደ ቤተሰብ በጣም ማአት ናቸው